አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ሁላችሁንም ሰላም ሰላም ብያለሁ። ውድ ሀገሬ ልጆች፣ የቻናሌ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ላይክ በማድረግ ጀምሮ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። ግን ለምንድን ነው ላይክ የማታደርጉኝ? በሰላም ነው? እስቲ ላይክ አርጉኝ። ላይክ አርጉ ቪዲዮውን እያያችሁ ማለት ነው። ያኔ ቪዲዮ ይታያል ግን እይታ አለው፣ ግን ላይክ ለምን እንደማታረጉ እኮ ነው የሚገርመኝ። በሰላማችሁ ነው? ለምን ብታረጉኝ ምን ችግር አለው? አይከፈልበት የኔ ውዶች። ላይክ አርጉኝ ማለት ነው። አበረታቱኝ፣ ሰብስክራይብ አርጉኝ አዲስ ከሆናችሁ ማለት ነው። እንግዲህ ወደ ቪዲዮ ስመጣ ሀይሚና ብሩኬን እንዲሁም ደግሞ ለምለም የተንቢን ታውቋታላችሁ አይደል? የእሷ ቤት የምትሰራው ልጅ አለም ማለት ነው። እሷን ይዤላችሁ መጥቻለሁ። እንዲሁም ደግሞ የብሩኬ ወንድሞች ለብሩኬና ለሀይሚ መልስ ሰጥተዋል ማለት ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። ላይክ አድርጉኝ። አዲስ ከሆናችሁ ሰብስክራይብ አድርጉኝ። ትንሽ ጉፋን ይዞኛል ለድምፄ እና ለማንኛውም ወደ ቪዲዮ እገባለሁ ማለት ነው። እንግዲህ ቪዲዮ እንዳያችሁት ዛሬም በድጋሚ በብሩኬ ቤት መጥተዋል ማለት ነው። ሱሲ ያው እንዳያችኋት ዛሬ እናንተ ታርቃችሁ እኔንም አስታርቁኝ ብላ ብሩኬንም ሀይሚንም ጠርታቸው ነበረ። ሀይሚ ግን እስካሁን ድረስ መታረቅ አልፈለገችም። ሀይሚ በጣም 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 ንዴት ውስጥ ናት። ይህን ያክል የሚያናድድ ነገር ፕራንክ እኮ ነው። ይቅርታ ደግሞ ተጠየሽ። ሀይሚ ምን አስበሽ ነው እንዴ? ይቅር በያቸው በቃ። ሲበዛም እኮ በቃ ያስጠላል። በጣም ሲበዛ ያስጠላል። በጣም ነው የሚደብረው። እና ያኔ ተመልካቾች ራሱ አሁን በጣም ወደ አንቺ ተገልብጠውብሻል። ስለዚህ ለተመልካቹ ክብር ይኖርሽ እና ልክ እንደ ድሮ ተመለሺ። ሰላም ለመፍጠር ሞክሪ ማለት ነው ሀይሚ ማለት ነው። ምን አስበሽ ነው? በሰላምሽ ነው? ግን በአሁኑ ደግሞ በጣም ያኔ በጣም ይሄን ያክል ክርር አንድ ቦታ መሆን ያኔ እንግዲህ አንቺ ታውቂያለሽ። ዙሮ ዙሮ ሀይሚ በቃ ድርቅ እንዳለች ናት። አሁንም መታረቅ አልፈልግም። ያው እንዳያችሁት ብሩኬም ጎንበስ ብሎ ነበረ ማለት ነው። ግን እሷ ምንም ምንም እንትን አላለችም። ሀይሚ ምን አስበሽ ነው? በሰላምሽ ነው? ምን ነክቶሽ ነው? እና ለማንኛውም ሱሲ ዛሬ ይዛ ሁለታቸውንም ጠርታ እናንተ ታረቁና እኔንም አስታርቁኝ ስትል ሀይሚ ደግሞ እኔ አያገባኝም፣ ለምንድን ነው ትተዋወቁ እኔ ነበርኩ ወይ? ስለዚህ አሁን እኔ ስትጣሉም ለምንድን የት አውቃለሁ? አያገባኝም አያገባኝም በእኔ ምክንያት አይደለም የተጣላሽው። እሷ ደግሞ አንቺ በምትናገሪው ነገር ነው። እሱ መጀመሪያ ፕራንክ እንደሆነ አምኖ ነበር፣ ግን የምትናገራቸው ነገሮች እንዲጠረጥረኝ አድርጓል እያለች ነበረ ሱሲ ማለት ነው። እንግዲህ ሀይሚም እኔ አይደለሁም አይመለከተኝም፣ አያገባኝም፣ ሶስተኛ ሰው አልገባም ብላለች። በእኔም ሶስተኛ ሰው አላስገባም መታረቅ ከፈለኩኝ ብላ ለሱሲ ነግራታለች ማለት ነው። እንግዲህ ሱሲ በቃ ታያቸውና እርስ በርሳቸው ይታረቁ ማለት ነው። አንቺ ዝም ባያቸው፣ የራስሽን ለማስተካከል ሞክሪ ማለት ነው። እነሱን ታያቸውና የራስሽን አስተካክይ ማለት ነው። እንግዲህ ሀይሚ እዚህ ጋር መታረቅ ከፈለኩ ሶስተኛ ወገን አላስገባም ያለችው ትክክል ናት ብዬ አስባለሁ። ምክንያቱም በሁለት ሰው መካከል ሌላ አስታራቂ መግባቱ ጥሩ ነው ብዬ አላስብም። እና እነሱ ይታረቁ ታያቸው፣ አንቺ የራስሽን ለማስተካከል ሞክሪ ማለት ነው። ግን ሱሲ በጣም ብዙዎቹ ዛሬ እያመሰገኗት ነበረ፣ ትዕግስቷ ምናምን። እንግዲህ ዛሬ ደግሞ እንዳለ ተገልብጠው እሷን ሲያሞክሿት ነበር ማለት ነው። መቼም ኮመንታተሮች
እንደ ቂጣ ነው የሚገለበጡት ማለት ነው። እና ለማንኛውም ሀይሚ ተረጋጊ፣ እንደ ጥሯችሁ ሰላም ፍጠሩ ማለት ነው። ሰላም ነው ደስ የሚለው ማለት ነው። እንግዲህ በዙ የተነሳ ደግሞ ወንድሞቹ የብሩኬ ወንድሞች ቪዲዮ ሰርተዋል ማለት ነው። ይቅርታ ተቀበይ፣ አንቺ እህታችን ነሽ፣ እሱም ወንድማችን ነው። ጥፋት አይደለም ማለት አይደለም፣ ግን ይቅርታ ጠይቀውሻል። ይቅርታ ማድረግ ደግሞ ትልቅነት ነው። ስለዚህ ይቅርታ አድርጊላቸው። ፕራንክ ነው፣ ፕራንክ ነው። ስለዚህ ተረጃቸው፣ ይቅርታ አድርጊላቸው ብለው የብሩኬ ወንድሞች ለሀይሚ መልስ አስተላልፈዋል ማለት ነው። ሀይሚ እንግዲህ ያንን መልስ አይተሽ እንደምትመለሽ እንደምትረጋጊ ተስፋ አደርጋለሁኝ። ይቅርታ አርጊላቸው፣ አለዛ አዲስ አበባ መጣለሁ ብለዋል የብሩኬ ወንድም መለኛው ማለት ነው። እንግዲህ ወይም አዲስ አበባ መጥተህ ማለት ነው መለኛው አስታርቃቸው ማለት ነው። ካልታረቁ እኔ እመጣለሁኝ አዲስ አበባ ብሏል ማለት ነው። የብሩኬ ወንድም መለኛው ማለት ነው። እና ደግሞ የብሩኬ ወንድም ሀብ የሚባለው ማለት ነው። በመካከላችሁ እየገባችሁ ኮመንት የምትጽፉት ግማሻችሁ ለማስታረቅ ግማሻችሁ ለማጣላት እንደዚህ አይነት ነገር አታርጉ፣ ጥሩ አይደለም ሲልም ደግሞ ተናግረዋል ማለት ነው። እንግዲህ ሀይሚና ብሩኬ በቅርቡ እንደሚታረቁ ተስፋ አደርጋለሁ። እንግዲህ ወደ ቀጣይ ስሄድላችሁ ደግሞ ማለት ነው ለምለም ቤት የምትሰራው አለምን ታቋታላችሁ አይደለ? እሷ ቤት ብትሄዱ በቃ ሳቅ ብቻ ነው። በቃ ዘና ፈታ በጣም ነው የሚያስቁት። እና ለምለም ራሱ ምን ጉር ነው ብላለች ኮመንቷ ማለት ነው። እና እሷ ቤት ዛሬ ጎራ ተከፈተች ጀምሬ ይከታተላታለሁ እኔ ለምለምንና ልጅቷን የለምለም ቤት የምትሰራው አለምን ማለት ነው እከታተላቸዋለሁ። ለምለም ድሮም ነው የምከታተላት ማለት ነው። እና ለምለም ቤት ያለችው አለም ማለት ነው እሷ ቤት ብትሄዱ በሳቅ ነው የምትሞቱት ማለት ነው። የለምለም ወንድምና ሌላው ልጅ አላውቀውም ብቻ በባለፈው እንደዚሁ ቪዲዮ ሰርተው ማለት ነው እቃውን የለምለምን እቃ በቃ ጭፍጭፍ አድርገውት ነበረ። ከረዋናው ምኑ ስብርብር አድርገውት ነበረ። እና ያንን አለም ግዙ ዛሬ አለዛ ገጠር ሄዳለሁ ምናምን ብላ ገበያ ወስዳቸው ገበያ መካከል አልተጣሉም መሰላችሁ? ገበያ መካከልም የባለፈውን አይነት ሰሃን ስብርብር አረጉት። ግን ምን አስባችሁ ነው? የምር ሰብስክራይብ አርጓትና እሷ ቤት በቃ ሳቅ ብቻ ነው ማለት ነው። ፈታ ነው የምትሉት ሳቅ ብቻ። አለም እንግዲህ አልተቻለችም፣ እያፋጀቻቸው ነው ማለት ነው። ብሩኬም እኔ እሱን ጨምሬ ይገዛልሻለሁ ይላል፣ ያኛውም እኔ የብሩኬን ጨምሬ ይገዛልሻለሁ ይላል። ብቻ በጣም ያስቃሉ እውነት ለመናገር ማለት ነው። በቃ እንደዚህ ዲራማ የሌለው ነገር ጨዋታ የሆነ እንደነሱ ስሩልን ማለት ነው። እና በጣም ነው የሚያስቁት ማለት ነው። እና ያው ሱቅም ሊገዙ ሂደው እዛም የባለ ሱቅን ከረዋና አልተረፈም ማለት ነው። የባለፈው የለምለም ከረዋና ነበር የተሰበረው። ዛሬ ደግሞ የባለ ሱቁ ማለት ነው። ለማንኛውም አለም ቤት ከሄዳችሁ እንግዲህ ሳቅ ብቻ ነው ያለው ማለት ነው። ብዙ ኮመንታተሮች ራሱ በጣም ነው እየሳቁ ያኔ የሚያስቅ ኮመንት ነው የኮመቱት። ይሄ ሁሉ የለምለም የተንቢ ውጤት ነው ማለት እሷ ናት ስልክ ገዝታ ሰታ ዩቱብ እንድትከፍት ያደረገቻት። እና ለምለም ማለት ነው ጀግና ሴት ናት። በጣም ጠንካራ ሴት በቃ በጣም ጠንካራ ሴት ናት። ለምለም እኔ አደንቃታለሁኝ ማለት ነው። ጠንካራ ሴት ናት። እና ብዙ ሰዎች ራሱ ከሷ ነው ሁሉን ነገር የተማሩት ማለት ነው።
እና በጣም ጀግና ነሽ እንግዲህ ለምለም ማለት ነው። ቀጥይበት በዙ መልካምነትሽን ማለት ነው።